maal jecha turame asii qoquma keetiin nutti hime. Mucaan Tigiricha isiin afaan Amaaraan beektu isiin gaarradha. Deemtee hin himtu jedha achitti. Hojii walteessan akkana jecha turani. Taa wajjin isa gargaaraa osoo isiin deemtee hin ta'u kanayyuu hin gadhiisnu jennaan isiin gaarradha deemtee himtu isiin iyyuu ajjeestii yoo barbaadde. Miicayyoon gisee TikTok irratti jirtu duraan faanoodha. Himtu jedhe. ኦኬ እሺ እዚህ ጋር ለምትሰሙ ሰዎች እንግዲህ እህታችን እያለች ያለችው ያ ደላላው ተክላይ የሚባለው ነው። ተክላይሜ ጉርባን እቺ ሙጫዲማ ታፍታ ኦኬ ቀዩ ልጅ እነሱ ልጅቷ ፋኖን ስለምትደግፍ እቺ እንደውም ቋንቋም አትችልም ቢግባቡም ኦሬዲ ትገላታለች ጋላና እንትን አይስማሙም በሚለው ነገር አትሰማትም ብሎ ነው እዚህ ሲያጣጥል የነበረው ያለች ነው ተናገረች ያለችው። ኦኬ አከም ኦጓቲ እሲ ዲፍቴ ኦጉዴምቱ እሲን ምንም ከሰጀርቲ ሉቡዳን ጀርቲ ጋፈሰን ሉቡኒ ጀርቲ ኢልሞቲያ ጀርቲ ወጥ ኢልሞዮ በርባድ ያሱመቱ ሲራ ዳልሻ ኦኬ ሪቲያት ሴድ ነበረች በህይወት እያለቀሰች ነበር ልጄን እያለች ተማልቀስ ታበዛ ነበር እዚሁ ተወልጃለሽ እያሉ ሲደግስ እንትን ሲናገሩ ሰምቻለሁ ነው የምትለው። ከዚህ በላይ ባንጠይቅ ደስ ይለኛል። አሜን ኮንታክት አደረገን ያስ እንኳን ዩስ አንዴ ቆይ አሜን በቃ ውጪ እኔ በውስጥ አገናኝ እንነጋገራለን። ዩስም በጣም እፈልጋለሁ ምን ሰራው ስራ አለ እዚህ ላይ ባይሆን ጥሩ ነው። በውስጥ እናወራለን። ዛሬ ደውላለሁ ግን አውራ እስማ ግን ታምጪ በቃ አሜን ውጪ እና ሰላም እሱ ሰላም ነው ቋና ከሰሽ ሚኪ ሁላችሁም እኔ መናገር የፈለኩት ነገር ያው ልጅቷ ሞተች ምናምን የሚባለው ነገር እኔ የመጀመሪያ ጊዜ ነው ያወቁት እንዳልሞተች ማለት ለምን ዲኤንኤ ሲሉ የሆነ ነገር እንዳዘጋጁ ይታወቃል ሰዎቹ ማለት ነው። ስለዚህ አሁን ምንድነው እዚህ ጋር በየቀኑ እየተገባ አዳዲስ ኢንፎርሜሽን እየመጣ ነው እየሰማን ነው። እነሱም እንደኛ ቲክቶክ እየተከታተሉ ነው። ስለዚህ እኛ እዚህ ጋር አንድ ኢንፎርሜሽን ሰምተን ወደ እነሱ በቀረበን ቁጥር እነሱ ደግሞ እያሸሹ መረጃ እየደበቁ ነው የሚገኙ። ስለዚህ የሆነ ግሩፕ ክሬት አድርጋቸዋል መሰለኝ እዛ ላይ የሚመጡ ኢንፎርሜሽኖችን አንድ ላይ ተሰብስቦ የሆነ መፍትሄ የሆነ እርምጃ ቢወሰድ ይሻላል እንጂ እዚህ ጋር በየቀኑ እየመጣን ከሌ እንዲያለ ዛሬ እንደዚህ ተወራ ሲባል እነሱም ይሰማሉ እያሸሹ ነው ያሉ ሰዎቹ። አሁን ባለፈው የሆነ የመኒ መጥቶ ነበረ አግዛቸዋለሁ ብሎ ነበር። አይመጣም እርግጠኛ ነኝ። ለምን ሰዎቹ እንደተባለው ብር አላቸው እጃቸው ረጅም ነው ምንም ነገር ማድረግ ይችላሉ። ስለዚህ እንደዚህ አይነት ነገሮችን በውስጥ ግሩፕ አላችሁ ያ ግሩፕ ላይ የሚመጡ ኢንፎርሜሽኖችን የሚመጡ መረጃዎችን በውስጥ አውርታችሁ እንደዛ ይሻላል እንጂ እዚህ ላይ እየመጣ ዛሬ አሁን እቺ ልጅ መጣች አይደል አሁን ደግሞ ሌላ ቦታ ይቀይሯታል ወይ ሌላ ነገር ይፈጥራሉ። እነሱ ማለት ቁጭ ብለው አይጠብቁም። ለምን ወንጀለኞች ናቸው። መረጃ ማሸሽ ነው ስራቸው። ወንጀለኛ ደግሞ የሆነ ነገር ሲሰርቅ እንደሚያዝ ስለሚያውቅ ቅድሚያ የራሱን ጉድጓድ መደበቂያውን እየቆፈረ ነው የሚሄደው። ስለዚህ አሁንም ይሄን ነገር የሚመጡ ኢንፎርሜሽኖችን ግሩፕ አላችሁ በዛ ግሩፕ እያደረጋችሁ እዚህ ላይ ባታመጡ የሚል ሀሳብ ነው ያለኝ። ለምን ያው እንደምናየው ነው በየቀኑ አዳዲስ ኢንፎርሜሽን ይመጣል አዳዲስ ሰው ይመጣል ግን እንትን እያለ ነው። የሰው ምን አለ መሰለ ህዝቡ ከጎናችን